ይህንን የመሰለ ምግብ እንዴት መስራት እንችላለን? በዚህ ቪዲዮ ያገኛሉ። እስከመጨረሻው አብራችኝ ቆዩ የኔ ውዶች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ይህንን የመሰለ ምግብ እንዴት እንደሚሰራ እንግዲህ የፈላ ውሃ አለ። ይሄ ደግሞ ጥቅልል መኮሮኒ ነው። እሱን እጨምራለሁ ማለት ነው። እንግዲህ ሲበስል ይፈታል። ልክ እንደ ቀጥ እንዳለ መኮሮኒ ነው። እንደ ፓስታ እንትን ይላል፣ ይዘረጋል ማለት ነው ሲበስል። እንግዲህ እንደምታዩት በዚህ መልኩ ሙቅ ውሃ ሞላሁበት። ከዛ ይፈላል ማለት ነው። ከፈላ በኋላ እንግዲህ እንደምታዩት ፈላ። ሲበስል እስከ መጨረሻው አብራችሁን ቆዩ። እንዴት አድርገን ይሄንን ምግብ እንደሰራሁት እንደምንሰራ በጣም ነው የሚጣፍጠው። ልጆች ይወዱታል። ልጅ ያላችሁ በጣም ትወዱታላችሁ። የሌላችሁም ለራሳችሁ ከዶሮ ጋር ነው የሚሰራው ማለት ነው። ኑይ ይባላል በአረብኛ። እንግዲህ በኢትዮጵያ አላቅም። ዶሮውን በጎን እንግዲህ እዚህ ጋር የፈላ ውሃ አለ፣ እየቀቀልኩት ነው። ናናና ቀይ ሽንኩርትና ሎሚ ጨመርኩበት ማለት ነው። ከዛ ቅመማ ቅመም ጨመርበታለሁ። ዶሮውን ጥሩ ሽታ እንዲኖረው እነዚህ ቅመሞች የስጋ ቅመሞች ወይም ደግሞ የዶሮ ቅመሞች የሚባለው ሽታ የሚያርቁ ነገሮች ምናምን እናደርግበታለን ማለት ነው። አሁን ዘይት ላይ የምንጠቀማቸው ቅመሞች አሉ። ዶሮና ስጋ ላይ ደግሞ የምንጠቀማቸው ቅመሞች አሉ ማለት ነው። ለምሳሌ ቀረፋ፣ የቀረፋ ቅመም ምናምን አሉ ለስጋ የሚሆኑ ማለት ነው። እና እንደነሱ አይነቶች ነው እዚህ ላይ የምጠቀመው ማለት ነው። ውድ እህቶቼ ወንድሞቼ፣ በሀገር ውስጥም በሀገር ውጭም ያላችሁ በዚህ መልኩ ጨመርኩበትና ከዛ አዋህደዋለሁ፣ አመስለዋለሁ። በዚህ እንግዲህ እስኪበስል መጠበቅ ነው። እንዳያችሁት በጣም በደንብ አጥቤዋለሁ ዶሮው። መኮረኒው ደግሞ እንደምታዩት በስሏል። አያችሁ፣ ተዘረጋ። አሁን ከበሰለ ሲቀቀል እንግዲህ ተጠቅልሎ የነበረው ተዘረጋ ማለት ነው። እንግዲህ ዶሮዋችንም እየበሰለ ነው። በስሎ አወጣሁት። በጣም ሙቅ ስለሆነ በሹካና በቢላ አድርጌ ለያየዋለሁ በዚህ መልኩ ማለት ነው። ውድና የተከበራችሁ ቤተሰቦቼ እናንተ እንግዲህ ደስ ባላችሁ መልክ አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው። አጥንት የሌለው እንትኑ ዶሮውም ማምጣት ትችላላችሁ። ይሄ አጥንት ይወጣል አይደለ? እሱም ማምጣት ትችላላችሁ። በዚህ መልኩ አድርጌ አጥንትና ስጋውን እንደዚህ ለያየዋለሁ። በደንብ አድርጌ ጥርት አድርጌ ነው የምለየው። ምክንያቱም ምንም የአጥንት ወይም ደግሞ የእንትን ትንሽ የሚቆረቆር ነገር መትረፍ ስለሌለበት ግዴታ ከመኮረኒ ጋር ስለሚሰራ በጥንቃቄ ነው የማጸዳው ማለት ነው። በምታዩት መልኩ እንግዲህ እንደዚህ አድርጌ ሁሉንም እጨርሸዋለሁ። አሁን እዚህ ጋር ሉር ፓክ ይባላል ወይም ደግሞ ፍሬሽ ክረም ፍሬሽ ይባላል ይሄ ማለት ነው። ይህንን እጨምረዋለሁ። ወተት ደግሞ ትንሽ ጨምርበታለሁ። ያኛው እንትን አለው የስብ ነገር ስላለው በጣም ስበኛ ነው። አሁን የጨመርኩት ስልስ ማለት ነው። እዚህ ጋር ደግሞ የደቀቀ እንትን አለ፣ ነጭ ሽንኩርት፣ የወቀጥኩት ነጭ ሽንኩርት አለ፣ ወተት። ከዛ ደግሞ አሁን እናንተ ይሄ ክሬም ከሌላችሁ ወተት ብቻውን ማድረግ ትችላላችሁ ማለት ነው። ወተትና ነሻ ወይም ደግሞ የተፈጨ ሩዝ ማድረግ ትችላላችሁ ከሱ ጋር ማለት ነው፣ እንዲያወፍርላችሁ። እንግዲህ በዚህ መልኩ እንደዚህ አድርጌ የጓጎለው እንዳይጓጉል በደንብ አድርጌ አማስለዋለሁ። ያው ግዴታ ቅመም ያስፈልገዋል። እንግዲህ አሁን ቅመማ ቅመም እጨምርበታለሁ። የጣፋጭ ቅመም ነው። ለወተት ግብአት የሚሆን ቅመም ነው የምጨምርበት ማለት ነው። ይሄ አሁን እየጨመርኩበት ያለሁት ለወተት ብቻ የሚሆን ነው። ወተት የስኳር ጣዕም መዓዛ ስላለው እሱን እንትን የሚያደርግ ማለት ነው።
የሚቀንስ የጣዕሙ የስኳር ጣዕም የሚቀንስ ምግብ ስለሆነ ይሄ ምሳ ስለሆነ ጣፋጭ ስላልሆነ ደሰር ስላልሆነ ማለት ነው። እና በዚህ አድርጌ እንደዚህ በዚህ መልኩ አዋህደዋለሁ ማለት ነው። እዛ ሳይንዬ ውስጥ እንደዚህ አደርገዋለሁ። ይሄ አንደኛው ነው። ሁለተኛ ሌላም አለ ማለት ነው። በዚህ መልኩ መኮረኒ ጨምረዋለሁ ማለት ነው። በዚህ መልኩ ከጨመርኩበት በኋላ እንግዲህ ምን እጨምራለሁ ማለት ነው። ቅድም ያዘጋጀነው ዶሮ ያዘጋጀሁት አብረን ያዘጋጀን ዶሮ አለ። እሱን እጨምራለሁ ማለት ነው። በዚህ መልኩ ሁሉም ላይ ያው አዳርሰዋለሁ። እንደዚህ ከጨመርኩኝ በኋላ አሁን እንግዲህ ቅድም የለየሁት ዶሮ እጨምራለሁ። ስልስ አደርጋለሁ ከዛ ማካሮኒ አድርጌ በሱ ላይ ደግሞ ዶሮውን ማለት ነው። እንደዚህ ከጨመርኩት በኋላ በሱ ላይ ደግሞ ምን እጨምራለሁ? ስልስ እንደዚህ ጨመርኩኝ። በምታዩት መልኩ እንግዲህ እንደዚህ አድርጌ ስልሱን ከሱ ላይ ጨምርበታለሁ። እንደዚህ ከጨመርኩኝ በኋላ መኮረኒ ደግሞ አደርግበታለሁ። የዶሮ ስልስ የዶሮ መረቅ ጨመርኩበት እንግዲህ የሚጣፍጥ ጣዕም ስለሚሰጠው እና የጨመርኩበት ማለት ነው። የኔ ወዳጅ እንግዲህ አሁን መኮረኒ በዚህ መልኩ አለብሰዋለሁ ደግሞ ከላይ ማለት ነው። ከቨር አደርገዋለሁ እኩል አድርጌ ከታችም ይሄንን ያህል ከላይም እንደዛው ከታችም ከላይም እኩል አድርጌ ነው እንትን ያልኩት። ልክ የሆነ ነገር ከማደርጋችሁ እንደሰራችሁት አድርጌ ነው የሰራሁት ማለት ነው። ሞክሩት ትወዱታላችሁ። እንግዲህ እንደምታዩት ይሄንን ይመስላል። ሁሉንም ጨምሬ የጨረስኩበት ትንሽ ጨው ደግሞ እጨምርበታለሁ። ጨው ከጨመርኩኝ በኋላ ከሱ ላይ ደግሞ ስልስ ጨው እንዲዋሃድ ከሱ ጋር ጨምረዋለሁ ማለት ነው። መኮረኒው ጨው ስለሌለው ለዛ ነው ጨው ያደረኩበት እንጂ ጨው ለምግብ አይመረጥም አይመከርምም። ያን ያህል በመጠኑ ቢሆን ጥሩ ነው ብዬ አስባለሁ። በጨው የሚበዛ በሽታ አለ። እንደዚሁ በስልሶች የሚመጣ የታሸጉ ነገሮች የሚመጣ አለ። አሁን ሁለተኛው ሳይንዬ ነው ማለት ነው። እንደ ቅድሙ አድርጌ የተረፈውን ዶሮ እሱ ላይ ጨምሬ የዶሮ ስልስም ጨመርኩበት እንደምታዩት። አሁን ኦቨን ውስጥ ከተትኩት። ይሄ ደግሞ ሁለተኛው ነው። እንግዲህ በምታዩት መልኩ ሁለቱም ከታችና ከስር አድርጌያለሁ ማለት ነው። ሁለቱንም በስለዋል። ከበሰሉ በኋላ ነው ያወጣሁት። እንደምታዩት ዋው! ከላይ እንግዲህ ጅብኔ ጨምሬበት ነው። አላሳየኋችሁ መሰለኝ ይቅርታ እየጨመርኩበት እና በጣም አመሰግናለሁ። እስከዚህ ካያችሁ ሰብስክራይብ አድርጉ።